ሰላም ጤና ይስጥልን እንደምሰምታችኋል የተወደዳችሁ ተመልካቾቻችን ጤናው ቤቶ ፕሮግራማችንን እነሆ ይዘን ቀርበናል። በዛሬው ዝግጅታችን የሪህ በሽታ ምንነት፣ መንስኤ፣ አጋላጭ ሁኔታዎች እንዲሁም መከላከያ ዘዴዎች ላይ ትኩረት በማድረግ ውይይት እናደርጋለን። ለውይይታችንም ዶክተር ሄለን ይፍጠር የውስጥ ደዌ ሕክምና ስፔሻሊስት በአዲስ አበባ ዩኒቨርሲቲ የውስጥ ደዌ ሕክምና ትምህርትና ሕክምና ክፍል ውስጥ ረዳት ፕሮፌሰር ናቸው። እዚህ ስቱዲዮአችን ስለተገኙ ከልብ አመሰግናለሁ። በአድማጭ ተመልካቾች ስም ተመልካቾች በአነሳነው ርዕሰ ጉዳይ ላይ ጥያቄዎች ካላችሁ በ011 552 7713 የስቱዲዮ ስልክ መስመራችን በመጠቀም ጥያቄዎቻችሁን ልታደርሱን ትችላላችሁ። በቂ የሆነ ሙያዊ ማብራሪያም ከባለሙያ የምታገኙ መሆኑን ከወዲሁ ልናሳውቅ እንወዳለን። ወንዶሰን ጥላሁን ፕሮግራሙን እየመራሁኝ አብሬያችሁ ማድረግ ይሆናል። አደይ ተገኔ ደግሞ የእናንተን የስልክ ጥያቄዎች በመቀበል ወደኛ ታስተላልፋለች። ይህ ፕሮግራም በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም በጤና ጥበቃ ሚኒስቴር ትብብር ነው የተዘጋጀ ወደ እናንተ የሚደርሰው። የማስታወቂያ ተከታትለን ተመልሰን እንገናኛለን። አብራችሁኑ ነው። የአእምሮ መምተኛ ነኝ። አእምረኞች አእምሮ አላቸው። ህመሜ ማንነቴ አይደለም። እንደ ማንኛውም ታማሚ የመዳን ተስፋ አለ። አእምረኞች ድናሉ። የአእምሮ መምተኛ ብንሆንም የህብረተሰቡ አካል። ለተሳካ ህይወት ጥሩ ግብ ለማለም ካለአእምሮ ጤና ምንም ጤና የለም። የአእምሮ መምተኛ ማግለሊቁ ቪዥንስ ፎር ዲቨሎፕመንት ከፌደራል ጤና ጥበቃ ሚኒስቴር ጋር በመተባበር ተመልካቾች በስልክ መስመራችን 011 552 7713 በመደወል ጥያቄዎቻችሁን ልታደርሱን ትችላላችሁ። በሪህ በሽታ መንስኤ፣ ምንነት፣ አጋላጭ ሁኔታዎች እንዲሁም መከላከያ ዘዴዎች ላይ ለምታነሷቸው ጥያቄዎች በቂ የሆነ ሙያዊ ማብራሪያ ይሰጣችኋል። ዶክተር ሄለን እንኳን ደህና መጡ ብያለሁኝ በድጋሚ። ወደ ውይይታችን እንግባ። እንግዲህ የሪህ በሽታ ሲባል ምን ማለት ነው የሚለውን መጀመሪያ ግልጽ ማድረጉ ተገቢ ይመስለኛል። ከሱ እንጀምር። ጥሩ። የሪህ በሽታ ማለት ከመገጣጠሚያ ችግሮች መሀል አንዱ ነው። ሪህ በሽታ የምንለው የዩሪክ አሲድ የሚባል ደማችን ውስጥ እሱ ከተገባ በላይ ከፍ ሲል ዩሪክ አሲዱ መገጣጠሚያዎች ላይ ሄዶ ይጠራቀምና እሱ በሚፈጥረው መቆጣት ኢንፍላሜሽን የምንለው በእንግሊዘኛው የሚመጣ የመገጣጠሚያ ህመም፣ እብጠት፣ መቅላት ነው እንግዲህ የሪህ በሽታ የምንለው። መልካም። ዩሪክ አሲድ ሲሉልን ነበረ። ምን ማለት ነው እሱ? እንደው ከምንስ ነው የሚመነጨው? ስለሱ ትንሽ ግልጽ ማድረጉ ተገቢ ነው። ዩሪክ አሲድ የምንለው ሰውነታችን ውስጥ እንግዲህ ምግብ እንበላለን፣ ምግቡ ይዋሃዳል፣ ከዛም በተለያየ መልኩ ከሰውነታችን ይወገዳል። ስለዚህ ይሄ ዩሪክ አሲድ የምንለው የዲኤንኤ አርኤንኤ የምንላቸው አሉ እንግዲህ ከባዮሎጂ ትምህርት እነሱ ከሰውነታችን የሚወገዱት በመንገድ ወደ ዩሪክ አሲድ በመቀየር ነው። በተለይ ፒዩሪን የምንለው ዲኤንኤ አርኤንኤ ሄዶ ፒዩሪን የምንለው ነገር አለ። እሱ መጨረሻ ላይ ዩሪክ አሲድ ሆኖ ነው ከሰውነታችን በኩላሊት በኩል የሚወገደው። በኩላሊትና በአንጀት በኩል ይወጣል እንደማለት። ስለዚህ ይሄ በተፈጥሮ ከሰውነታችን የምግቦች ልበለው የሚወገዱበት ሜታቦሊዝም ሂደት ውጤት ነው እንደማለት ነው። ስለዚህ ይሄ ዩሪክ አሲድ በተለያየ መንገድ ምክንያት ደም ውስጥ መሆን ከሚገባው በላይ ሲሆን የመዝቀጥ ልበለው መሟሟቱ ይቀርና ሄዶ የመጠራቀም የመጋገር ባህሪ ያለው። ስለዚህ አንዱ የሚጠራቀምበት ቦታ መገጣጠሚያ ነው። ስለዚህ ዛ መገጣጠሚያ ሄዶ ሲጠራቀም አሁን ያልነው የመገጣጠሚያ ችግር ያመጣል ማለት ነው ሪህ የምንለው። ስለዚህ ጤናማ የሆነ የዩሪክ አሲድ መጠን ይኖራል፣ ከዛ በላይ ከፍ ያለም አለ ማለት ነው። ጤናማ የሚባለው እንደው መለኪያው ምንድነው? እንደው ቁጥሩን ማስቀመጥ ይቻላል? ዩሪክ አሲድ ጤናማ የምንለው ትንሽ ለወንዶችና ለሴቶች ይለያያል። ብዙ ጊዜ በተለይ ከማረጥ
እድሜ በታች ያሉ ሴቶች ዩሪክ አሲድ መጠኑ ደማቸው ውስጥ ያለው ከፍ ዝቅ ይላል ከወንዶች ይልቅ ማለት ነው። ስለዚህ ብዙ ጊዜ ወንዶች ላይ ከ6.8 እና አንዳንዶች 7 ሚሊግራም ፐር ዴሲሊትር በላይ ከሆነ ሴቶች ላይ ከ6 በላይ ሚሊግራም አሁንም ፐር ዴሲሊትር በላይ ከሆነ የደም ውስጥ ያለው የዩሪክ አሲድ መጠን ከፍ ብሏል እንላለን። ከሚገባው በላይ ሄዷል እንደማለት ማለት ነው። ስለዚህ እንዲህ ከፍ እንዲል አጋላጭ የሆኑ ምክንያቶች ይኖሩታል ማለት ይቻላል። የዩሪክ አሲዱ መጠን በደም ውስጥ ከፍ እንዲል የሚያደርጉት ነገሮች ይታወቃሉ። እነሱ መዘርዘር ከተቻለ አዎ ያው የታወቁ ምክንያቶች አሉ። ዩሪክ አሲድ ደማችን ውስጥ ከፍ የሚለው ቀደም እንዳልኩት ወንዶች ላይ ከሴቶች በተለየ መልኩ እዚህ ምክንያቶችን ካየናቸው በሁለት ከፍለን ማየት እንችላለን። ምክንያቱም ቀደም እንዳልኩት አንዱ ዩሪክ አሲድ ሰውነታችን ውስጥ ይሰራል፣ ከዛ ደግሞ ከሰውነታችን መወገድ አለበት። ስለዚህ ዩሪክ አሲድ ሰውነታችን ውስጥ ለመጨመር የሁለቱ ነገር ነው ማለት ነው። አንደኛው መሰራቱ ከጨመረ ወይም ደግሞ የሚወጣበት መንገድ ከቀነሰ በኩላሊት በኩል መውጣት ሲገባው እሱ ከቀነሰ ማለት ነው። ስለዚህ ለመጨመሩ ምክንያቶች አሉ አይደል? ስለዚህ ለዩሪክ አሲድ ከፍ ማለት የሚያጋልጡ የምንላቸው ነገሮች አሉ። ይሄም ውፍረት፣ ግፊት፣ የአመጋገብ በተለይ ስጋ፣ የአሳና የአሳ ተዋጽኦች፣ ቅባት የበዛበት ምግብ ዩሪክ አሲድን ይጨምራል እንላለን። ጣፋጭ ነገሮችም ይጨምሩታል። መጠጥ እነዚህ ዩሪክ አሲድን ይጨምራሉ። ሌላው ምንድነው የካንሰር እና ሌሎችም የደም ችግሮች ዩሪክ አሲድ ምርትን የሚጨምሩ እንደማለት እነዚህም ዩሪክ አሲድ መጠን ደም ውስጥ ከፍ እንዲል ያደርጋሉ። ሌሎቹ በኩላሊት በኩል መውጣት ሲገባው ቀደም እንዳልኩ ሳይወጣ ሲቀር ያላቸው። ስለዚህ ወይ መድኃኒት ሊሆን ይችላሉ፣ በተለይ ሽንት የሚያሸኑ መድኃኒቶች አንዳንዶቹ ዩሪክ አሲድን በሽንት መልክ እንዳይወጣ ያደርጉታል። የኩላሊት ችግር ካለ ራሱ መጠጥም ይቀንሰዋል የመውጫውን መንገድ። ስለዚህ እነዚህ ሁሉ ዩሪክ አሲድን የሚጨምሩ ነገሮች ናቸው ማለት ነው። መልካም። ሌላው በእድሜና በጾታም የመለያየት ነገር እንዳለው ሲጠቃቅሱልን ነበር። እንደው ግልጽ አድርጎ ለማስቀመጥ በእድሜና በጾታ የዚህ የዩሪክ አሲዱ መጨመር ምክንያቶች ሊሆኑ የሚችሉ ነገሮችንም እስቲ ትንሽ ዘርዘር ቢደረጉ። የጾታ ልዩነቱ ተብሎ የሚታሰበው ሴቶች ላይ ኤስትሮጅን የምንለው ሆርሞን አለ። ይሄ ኤስትሮጅን ሆርሞን በሽንት መልክ እንዲወጣ ያግዛል ተብሎ ነው የሚታሰበው። ስለዚህ ሴቶች ላይ ይሄ ኤስትሮጅን እስከ ማረጫ ጊዜ ስላለ ዩሪክ አሲድ ዝቅ ይላል ማለት ነው። ከማረጫ ጊዜ በኋላ ግን ኤስትሮጅኑ እየቀነሰ ስለሆነ ያኔ ከወንዶች እኩል ይሆናል እንደማለት ነው። ዩሪክ አሲድ እየጨመረ ይመጣል። በእድሜ ካየነው ብዙ ጊዜ የዩሪክ አሲድ እየጨመረ የሚመጣው ይሄ የአዶለሰንስ የምንለው ከ18 ዓመት በላይ እድሜያችን እየጨመረ ሲመጣ እየጨመረ ነው የሚመጣው የዩሪክ አሲድ መጠናችን ማለት ነው ደማችን ውስጥ ያለው። ስለዚህ በእድሜም የጾታም ልዩነት አለ ማለት ነው በመጠኑ። ስለዚህ ወንዶች ላይ የበለጠ የመጨመር እድል አለው ማለት ይቻላል። የዩሪክ አሲድ ከፍ የማለት እድሉ ወንዶች ላይ የበለጠ ነው ከሴቶች ይልቅ ማለት ነው። በዚህ ምክንያት ሪህን አብዛኛው ጊዜ ወንዶች ላይ ነው የምናየው ከሴቶች ይልቅ ማለት ነው። መልካም። እንደው የዚህ የዩሪክ አሲዱ መጨመር ብቻውን ሪህ በሽታን ያመጣል ብሎ ማሰብ ይቻላል? እንደው ዩሪክ አሲዱ ከፍ ብሎ የሪህ በሽታ የማይኖርበት አጋጣሚ ይኖራል? ይሄንን እስቲ ግልጽ ማድረግ ከተቻለ። አሁን ምንድነው የዩሪክ አሲድ መጨመር ሪህ ለመከሰት አስፈላጊ ነገር ነው። ግን ሁሌም ዩሪክ አሲድ ከፍ ስላለ ሪህ አለ ማለት ግን አይደለም። ምክንያቱም የዩሪክ አሲድ ደማቸው ውስጥ ከጨመረ መካከል ወደ 20 እስከ 30% ብቻ ናቸው ሪህ የሚያጋጥማቸው ማለት ነው። ስለዚህ የተቀሩት ሪህ ላይኖራቸው ይችላል ማለት ነው። ግን ሪህ ላለበት ሰው ግን የዩሪክ አሲዱ መጨመር አስፈላጊ ነው ማለት ነው። መልካም። የዩሪክ አሲዱ ከፍ ማለቱ እና ምናልባትም በሰውነት ላይ ምልክት የሚታይ ከሆነ እንደው ምንድነው በአንድ ሰው ላይ ወይም በአንድ ታማሚ ላይ ሊታዩ የሚችሉ ምልክቶች ምን ምንድናቸው ሊሆኑ የሚችሉት ሪህ በሽታ ያደረሰ ሲባል? አሁን የመገጣጠሚያ ችግር ነው ብለናል ሪህ አይደል? ስለዚህ ይሄ የመገጣጠሚያ ችግር ሪህ ነው አይደለም
ለማለት የምንለይባቸው መንገዶች ነው የሚታዩ ምልክቶቹ በአካላዊ ምልክቶቹ ማለት ነው አካላዊ ምልክቶቹ የመገጣጠሚያው ነው መገጣጠሚያ ችግሩ ማለት ነው መገጣጠሚያ ላይ ችግር ሲያመጣ ነው የምናውቀው እንጂ ዩሪክ አሲዱ ደም ውስጥ ከፍ ስላለ ሌላ ምልክት የለውም ወይ ደግሞ ኩላሊት ጠጠር ካለ ዩሪክ አሲዱ ኩላሊት ጠጠር አምጥቶ እንደሆነ የኩላሊት ጠጠሩ ምክንያት ህመም ከመጣ እንጂ ዩሪክ አሲድ ደም ውስጥ ከፍ ስላለ ብቻ ምናያቸው የራሱ የሆነ መገለጫ ምክንያቶች የሉትም ስለዚህ በአካላዊ ምልክቶቹ የሚታዩት ሊታወቁ ይችላሉ ምናልባት መገጣጠሚያዎቹ ላይ በሚታዩ ምልክቶች ማለት ነው አሁን የመገጣጠሚያ ችግሩን አይተን ይሄ ነገር ከዩሪክ አሲድ መጨመር ጋር ነው የተያዘ ነገር ነው ወይም ይሄ ሪህ ነው ልንል እንችላለን ግን የግድ የዩሪክ አሲድ መጨመር አለ የለም የሚለው ለማወቅ ግን የግድ ምርመራ ያስፈልጋል ማለት ነው ስለ ምርመራው ወደ ኋላ ላይ እንመለስበታለን አንድ ጥያቄ መስመር ላይ ያለን ሄሎ 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 ጤና ይስጥልን ጤና ይስጥልን እስኪ ራስዎን አስተዋውቀው ወደ ጥያቄ ይግቡልን ሙሉጌታ ጋሻው እባላለሁ ከፈረስ ቤት እሺ ጥያቄው መቀጠል ይችላሉ እሺ በመጀመሪያ ለዶክተር ማስተያየት በዚህ እድሜ ያው ለዚህ ለተከበረ ሙያ ምብቃት ሆን ከልባሬ እንዳለው በልልኝ ሄሎ እየሰማን ነው መቀጠል ይችላሉ እሺ ለአንዳንዴ ምን አለ መሰለህ ከመኪና ጋር ሰራ ነበር እንደረዳቱኝ ማለት ነው እና በምቆምበት ሰዓት ልክ እንደኔ እግሬ እንትን ያጥ ነበረ ስር በጣም ይጋደምብኝ ነበረ አሁን ስቀመጥ ደግሞ ይለቀኛል ያው እና ከመቆም ጋር በሽታው ተዛማጅነት አለው የለውም ወይ ለማለት ፈልጌ ነው እሺ ምናልባት ተጨማሪ ጥያቄ ካላቸው ዶክተር ይጠይቃሉ ከሌለ እንሰነባበታለን ይኖራል ጥያቄ ግልጽ እንዲሆን የሚያስፈልግ እንግዲህ አድማጫችን ያሉኝ በሚቆሙበት ሰዓት መገጣጠሚያ ያወጣል ሲያርፉ ግን እብጠቱ ይሻላል ነው ያሉት በሰዓታት ልዩነት ይሻላል ነው ወይስ ጥያቄውን ሰምተውናል ጥያቄያችን ጋር የነበረን እንግዲህ ተቋርጧል ስለዚህ በሰማነው ልክ መመለስ የሚችል ነገር ካለ ማንሳት ይቻላል ሜባ እንትኑን ይሄ የሪህ የምንለው የመገጣጠሚያ ችግር ምን አይነት ነው የሚለው ነገር ማብራራት ይጠቅማቸው ይሆናል አድማጫችን ብዬ አስባለሁ ብዙ ጊዜ ሪህ የምንለው የመገጣጠሚያ ችግር ቀደም እንዳለ ወንዶች ላይ በጣም ይበዛል ከ30 እስከ 45 እድሜ ላይ ያሉ ወንዶች ላይ የምናየው ነገር ነው ብዙ ጊዜ አውራጣት ላይ ነው እና አንድ ቦታ ነው የሚጀምረው አውራጣት ላይ አንድ ቦታ እብጠት ይኖራል ግን የጉልበት መገጣጠሚያ ላይ እብጠት ሊኖር ይችላል ከብጠቱ ተጨማሪ ኃይለኛ የሆነ ህመም ይኖራል ያ ህመም ዛሬ ጀምርና ለምሳሌ በ24 ሰዓት ውስጥ ከፍተኛ ደረጃ ላይ ይደርሳል ህመሙ ማለት ነው ስለዚህ ስለቆሙ ስለተቀመጡ ብዙም ለውጥ አይኖርም መንቀሳቀስ በጣም ያስቸግራል ህመሙ ኃይለኛ ከመሆኑ የተነሳ ማለት ነው በዙሪያው መቅላት ሊኖር ይችላል ያው የኛ ቆዳችን ጥቁር ስለሆነ ላይታይ ይችላል ቅላቱ ግን እብጠቱ መቅላቱ ይኖራል ከዛ በኋላ 7 እስከ 10 ቀን ውስጥ ራሱ ይድንና መድኃኒት ባንወስድ ራሱ ይጠፋል ከዛ በኋላ ምንም ህመም አይኖርንም ከዛ ቀጥሎ ማለት ነው ስለዚህ የሪህ ህመም የምንለው ይሄንን አይነቱን ነው ማለት ነው እንጂ ይሄ ስንቆም አብጦም ያመና ቁጭ ስንል የሚሻለን እንደዚህ አይነት አይደለም የሪህ ህመም የምንለው ቲፒካል የምንለው የሪህ ህመም ይሄኛው ነው መልካም እንደው የሪህ ህመም ከሌሎች የመገጣጠሚያ ችግሮች ይለያሉ ተብሎ የሚታሰብበት ነገር ይኖራል ይሄንን ማንሳት ተገቢ ይመስለኛል ምክንያቱም ጠያቂያችን የሚያነሱልን ነገር ስላለና እሱንም ግልጽ ለማድረግ አሁን የሪህን ህመም ሂደቱን በሶስት ከፍለን ማየት እንችላለን አኪዩት የምንለው አለ አዲስ የጀመረ አጣዳፊው አዲስ የጀመረው ማለት ነው ከዛ በኋላ አኪዩቱ ካለፈ በኋላ ደግሞ በመሃል ምንም ህመም ሳይኖር የመቆያ ጊዜ አለ ከዛ በኋላ ተመልሶ የሚመጣ አይነት አለ ስለዚህ መጀመሪያ ሲጀምር ያለው ህመም ቀደም እንዳልኩት አንድ መገጣጠሚያ ብቻ የሚያም በአብዛኛው አውራጣት ነው ወደ 70 እስከ 80% አውራጣት ላይ ነው የሚጀምረው የእግር ላይ ማለት ነው እግር ላይ አውራጣት የመገጣጠሚያው ላይ ማለት ነው የዋናው መገጣጠሚያው ላይ ከዛ ቀደም እንዳልኩ እብጠቱ ይሄ አሁን የተናገርኩት ኃይለኛ ህመም መቅላት ማበጥና መንቀሳቀስ መከልከል ማለት ነው ሌሎቹን የመገጣጠሚያ ችግሮች ካየናቸው ወይ ብዙ መገጣጠሚያዎች በአንድ ጊዜ ነው የሚጀምሩት ወይ ደግሞ ብዙ ቀን ነው የሚቆዩት ወይ እብጠት የላቸውም
ስለዚህ ከሌሎቹ በዚህ ምክንያት ለየት ይላል የሪሁ ማለት ነው። ከዛ ደግሞ እንዳልኩት በመሃል ይሄኛው አልፎ መድኃኒት እንኳን ማስታገሻ እንኳን ባንወስድበት ድኖ በመሃል ምንም ህመም ሳይኖረን እንቆያለን ማለት ነው ሁለተኛው የህመም እስኪመጣ ድረስ። በሁለተኛው ሲመጣ ግን ምን ይሆናል? ሌላም መገጣጠሚያ ይጀምራል ልክ እንደመጀመሪያው ማለት ነው። የመጀመሪያው እንዳለ ሆኖ እንደገና ሌላ የመገጣጠሚያ ህመም እብጠት እንዳልኩት ቀደም እንደዛ ሆኖ ይመለሳል ማለት ነው። ከዛ በኋላ ግን የሁለተኛው ላይ በተለይ ምን ይሆናል? መገጣጠሚያው ላይ የጠጠሩ ነገሮችም ይፈጠራሉ። በእንግሊዝኛው ቶፋይ ነው የምንላቸው። ስለዚህ እነሱ የጠጠሩ ነገሮችም ካሉ እንደ ተጨማሪ መረጃም ይሆናሉ ማለት ነው። ይሄ ነገር ይሄ ነው ለሚለው። መልካም። አሁንም ሌላ ጥያቄ እንቀበል። ሄሎ 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 ጤና ይስጥልን። ሄሎ ሄሎ ጤና ይስጥልን። ጥያቄው መቀጠል ይችላሉ። ራስዎን አስተዋውቀው። እሺ ካሉ ካለው ከጎንደር ነው የምደውለው። እሺ ይቀጥሉ ጥያቄው። በመድረሷ አደንቃለሁ እና ቅድም ጣፋጭ ነገሮች የካን እንደሚያመጡ ተናግረው ነበር። ድምጽ ጥራት ይጎለዋል። ከስልኩ ይሁን ወይ ምናልባት ቴሌቪዥን ካላጠፉ አላቅም። ትንሽ እየተዘዋወሩ ወይም ቴሌቪዥን ካላጠፉ እሱን አስተካክለው ቢያናግሩን የተሻለ መዳመጥ እንችላለን። ሄሎ ሄሎ ይሰማኛል? እስኪ ቴሌቪዥኑን ያጥፉና ይሞክሩልን። ኦኬ እሺ። እና ቅድም ጣፋጭ ነገሮች የስኳር በሽታ እንደሚያመጡ ተናግረው ነበር ዶክተሯ። እና ይህ የስኳር በሽተኞች ለዚህ ይጋለጣሉ? ለሪህ በሽታ የመጋለጥ እድላቸው የሰፋ ነው? እሺ እናመሰግናለን። ጥያቄውን ተቀብለናል። ምላሹን ሊከታተሉን ይችላሉ። ጥያቄው ግልጽ ይመስለኛል። ስለዚህ ተጨማሪ ነገር ሳያስፈልገው ወደ ምላሹ ስኳር በሽታ በራሱ ለሪህ አጋላጭ አይደለም። በራሱ እንደውም ስኳር ሲኖር በሽንት መልክ የሚወጣው የዩሪክ አሲድ መጠኑን ይጨምራል ነው የምንለው። ግን በተለይ የሁለተኛው አይነት ስኳር ታይፕ 2 የምንለው ስኳር የኢንሱሊን ሬዚስታንስ የምንለው ነገር አለ አይደል? በአንድ ላይ ስኳር፣ ግፊት፣ ይሄ የቅባት ችግር ሲኖር ዩሪክ አሲድ መጠን መጨመርም ከነዚህ ነገሮች ጋር አብሮ ሊኖር ይችላል። ስለዚህ ያመጣው ስኳሩ ሳይሆን ስኳሩን ራሱን ያመጣው አይደል? መሰረታዊ ችግር አለ የኢንሱሊን ሬዚስታንስ የምንለው ማለት ነው። ስለዚህ እሱ ለዩሪክ አሲድ ሊያጋልጥ ይችላል እንደማለት ነው። ስለዚህ ስኳር፣ ግፊት፣ ኮሌስትሮል እና ዩሪክ አሲድ መጨመር አንድ ላይ ሊኖሩ ይችላሉ እንደማለት። ግን ሪህና አይደለም። አሁን ስለ ዩሪክ አሲድ ነው እያወራን ያለ ነው። መልካም። ሌላው ቀደም ሲል ከነገሩን በአካል ላይ ከሚታዩ ለውጦች፣ ህመሞች፣ እብጠቶች ከነዚህ በተጨማሪ ትክክለኛ ይሄ ነገር ሪህ ነው ብሎ ለመለየት የሚደረገው ምርመራ ምንድነው የሚመስለው የሚለውን እንመልከት እስኪ። በእርግጠኝነት ይሄ መገጣጠሚያ ላይ የተከሰተው እብጠት ሪህ ነው አይደለም ለማለት ከመገጣጠሚያው ላይ ፈሳሽ ተወስዶ ምርመራ መደረግ አለበት። ከመገጣጠሚያ ላይ ፈሳሽ ተወስዶ እዛ ፈሳሽ ውስጥ የዩሪክ አሲዱ ቀደም መጋገር ነው ያልነበራል ክሪስታል እንላቸዋለን ወይም እንደ የተጋገሩ ነገሮች በማይክሮስኮፕ ታያሉ ማለት ነው። እሱን ካየን ዴፊኒትሊ ይሄ ዩሪክ አሲድ ያመጣው መገጣጠሚያ ችግር ነው ወይም ሪህ ነው እንለዋለን ማለት ነው። መልካም። አሁንም አንድ ጥያቄ እንቀበል። ሄሎ ሄሎ። አቤት። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። መጠን ባላለው ከደብረ ማርቆስ። እሺ ጥያቄው መከታተል ይችላሉ? እኔ ለዶክተር የምነግራቸው እጅና እግሬ መገጣጠሚያ ላይ ያመኛል። እንደገና ደግሞ ልብስ ሳጥ ወይም ደግሞ አንዳንድ ስራዎችን ስሰራ ይቆጣና ሰው እንትኔ በጣም ያጣል እና ይጠነክራል። በጣም እጅም እግሬም በጣም ይጠነክራል እና ይሄ ሪህ ነው ወይስ ሌላ እንትን አለ ወይ የሚያግዘው ነገር ካለ? በቃ ድንጋይ ነው የሚሆን እጅ ራሱ ስንቀሳቀስበት። ተጨማሪ ጥያቄ ያላቸው ይመስለኛል ዶክተር፣ እሱን ይጠይቃሉ። ስለዚህ ይጠብቁ። እንደገባኝ ከሆነ ዋናው ችግሩ እጆ ነው አይደል? የመገጣጠሚያ ችግሩ ያለው እጆ ላይ ነው። እግሬ ላይ ስቆም ያጣልና በቃ የሆነ ድንጋይ ነገር ሰውነት የራሱ ስጋዬን ስነካው እንደ ድንጋይ ነው። በቃ የስጋ እንትን የለውም እና ልብስ ሳጥብ ወይም ጠንካራ ነገር እንደዚህ ስሰራ እጄ ይቆጣል። የሆነ የሚረጥ ነገር ይሰማኝና እጄ ይቆጣና ስነካው ድንጋይ ነው የሚሆን እና የሆነ የመቆረጣጠም ስሜት ይሰማኛል።
ከዚህ በፊትም ራሱ መድኃኒት ሁሉ ወስጄ ልሻለኝ አልቻለም። ስንት ቀን ይቆያል? ህመሙ ትንሽ ከተንቀሳቀስኩበት ያብጣል። ምን ጊዜም ቢሆን እስካሁን ድረስ አለ። ስንቀሳቀስ ራሱ ያብጥብኛል። ስለዚህ እብጠቱ ተሽሎት አያውቅም? ድኖ አያውቅም? ያው ስተው ስራውን እንትን ይላል፣ ይቆማል። መንቀሳቀስ ጀምር ግን ያመኛል ልጅ እና ትንሽ ከቆምኩ ደግሞ እግሬ ራሱ ያብጥና ድንጋይ ነው የሚሆንብኝ። እሺ እናመሰግናለን ስለደወሉልን። ምላሹን ሊከታተሉን ይችላሉ። ወደ እሳቸው ምላሽ ከሄድን በኋላ ቀሪ ነጥቦችን እናነሳለን። እንግዲህ አድማጫችን እንዳሉት በእርግጠኝነት ችግሩ ይሄ ነው ብዬ ልነግራቸው አልችልም ማለት ግን የመገጣጠሚያ ቀደም እንዳልኩት እብጠት እንዲህ እሳቸው እንዳሉት መግረርም አለ እንደሰማኋቸው ከሆነ ያብጣልም መንቀሳቀስም ያስቸግረኛል ነበር ሲሉ የነበረውና ሌላ አይነት የመገጣጠሚያ ችግርም ሊሆን ይችላል። ምክንያቱም እሳቸው እንዳሉት በተደጋጋሚ የሚያዩት ነገር ነውና መቆምና እንቅስቃሴ ሲያደርጉ መባስም አለ። ስለዚህ ከሪ ሌላ ያሉት የመገጣጠሚያ ችግሮች ሊሆን ይችላልና ሐኪም ቤት ሄዶ ሐኪማቸውን ቢያነጋግሩትና እብጠቱን አይቶ ዳሶ ልበለው ቢያየው የትኛው የመገጣጠሚያ አይነት ችግር ነው ብሎ ለመለየት ይረዳል ነው ማለት። መልካም። ቀደም ሲል ሲያነሱልን የነበሩት አንዳንድ ነጥቦች ነበሩ። ከሌሎች ህመሞች ጋር ያለው ቁርኝት ወይም ደግሞ ለሌሎች ህመሞች የማጋለጥ እድሉን ሲነሳ ነበር። እንደው የሪ በሽታ ሳይታከም ቢቆይ ሊያመጣ የሚችላቸው ተጨማሪ ችግሮች ይኖራሉ? እንደው ተዛማጅ የሆኑ ነገሮችን እናንሳ እስኪ። ሪ ራሱ ካልታከመ ያው ቀደም እንዳልኩት የመገጣጠሚያ ችግሩ ይመላለሳል። ይሄ ህመሙ እብጠቱና ከላይ የጠጠሩ ነገሮች ይሄንን ካላከምና እና ዩሪክ አሲዱን ካልቀነስ ነው መገጣጠሚያው ላይ አጥንቱ ላይ ጉዳት ያደርሳል። ስለዚህ የመገጣጠሚያው ላይ ዲፎርሚቲ የመገጣጠሚያው መጣመም ነገር ቅርጹ መቀየር ወይም መጣመም ሊመጣ ይችላል። ቀደም እንዳልኩም ዩሪክ አሲዱ ደማችን ውስጥ ከፍ ሲልም ኩላሊት ላይም ሄዶ ጠጠር ሊፈጥር ይችላል። አሁንም ከጠጠርም ውጪ ኩላሊቱ ራሱ ላይ ሄዶ በመጠራቀም የኩላሊት ችግር ሊያመጣ ይችላል ማለት ነው። ዩሪክ አሲዱ ከጨመረና ቁርጥማት ካመጣ ማለት ነው። ሌላው ነገር ግን ምንድነው አንድ ሰው ሪህ ሞት ሲመጣ ቀደም እንዳልነው ሪህ ካለ ዩሪክ አሲድ ጨምሯል ማለት ነው። ዩሪክ አሲድ ከጨመረ ደግሞ አብረውት ሌላ ነገሮች ሊኖር ይችላሉ። ግፊት፣ ስኳር፣ የኮሌስትሮል መጨመር፣ ክብደት መጨመር፣ ውፍረት። ስለዚህ እነዚህ ራሳቸው የጤና ችግሮች ናቸው። ሌላ የጤና ችግር ሊያመጡ የሚችሉ ማለት ነው። ስለዚህ አብረው እነዚህንም ነገሮች መመርመርና ካሉም መታከም፣ ክብደት መቀነስ፣ ያመጋገብ ለውጥ ማድረግ እነዚህ ሁሉ ያስፈልጋሉ ማለት ነው አብሮ። ስለዚህ ተያያዥ የሚባሉት ችግሮች ከነዚህ አሁን ከተነሱት ጋር ሊሆኑ ይችላሉ ማለት ነው። ተመልካቾች የተከታተላችሁ የምትገኙት ጤናው ቤቶ ፕሮግራማችን ነው። ፕሮግራማችን አሁንም ቀጥሏል። ያነሳነው ርዕሰ ጉዳያችን የሪህ በሽታ መንስኤ፣ አጋላጭ ሁኔታዎች እንዲሁም መከላከያ ዘዴዎች ላይ ነው። በዚሁ ላይ ማብራሪያ እየሰጡን የሚገኙት ዶክተር ሄለን ይፍጠር ይባላሉ። የውስጥ ደዌ ሕክምና ስፔሻሊስት ናቸው። በአዲስ አበባ ዩኒቨርሲቲ የውስጥ ደዌ ሕክምና እና ትምህርት ክፍል ውስጥ ረዳት ፕሮፌሰር ናቸው። ጥያቄዎቻችሁን በ011 552 7713 አድርሱን። ምላሹን ከባለሙያ የምታገኙ መሆኑን ለመግለጽ እንወዳለን። አሁን የጽሁፍ መልእክቶችን ለተመልካቾች አድርሰን ከጥቂት የረፍት ቆይታ በኋላ ተመልሰን ተገናኝተን ቀሪ ነጥቦችን ምናነሳ ይሆናል። በተለይ ህክምናው ምን ይመስላል ለሪህ በሽታ የሚደረገው የሚለውን እንመለከታለን። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤናው በቤቱ ስለ ራስዎና ስለ ቤተሰቦ ጤና በቀጥታ ስልክ በመደወል ከባለሙያ ጋር የሚወያዩበት መድረክ ነው። በዚህ ዝግጅት ተላላፊና ተላላፊ ያልሆኑ የጤና ችግሮች ይዳሰሳሉ። ዘወትር ቅዳሜ ከቀኑ 10 ሰዓት እስከ
እስከ 11 ሰዓት በመደወል ስለ ጤናው ይጠይቁ፣ ይሳተፉ። ይህ ፕሮግራም የጤና እክሎች ሳይከሰቱ እንዲከላከሉ ችግሮች ከተከሰቱ በኋላም ቢሆን እንዳይባባሱ የሚከላከሉበትን በቂ ግንዛቤ ያስጨብጦታል። ይደውሉ። ስለ ጤናው ከቤቱ ሆነው ይወቁ። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት። አመረኞች የአእምሮ መምተኛ ነኝ። አእምሮ መምተኛ ነኝ። አመረኞች አእምሮ አላቸው። ህመሜ ማንነቴ አይደለም። እንደ ማንኛውም ታማሚ የመዳን ተስፋ አለ። አመረኞች ይድናሉ። የአእምሮ መምተኛ ብንሆንም የህብረተሰቡ አካል ለተሳካ ህይወት ጥሩ ግብ ለማለም ካለአእምሮ ጤና ምንም ጤና የለም። የአእምሮ መምተኛ ማግለል ይቁም። ቪዥንስ ፎር ዲቨሎፕመንት ከፌዴራል ጤና ጥበቃ ሚኒስቴር ጋር በመተባበር ተመልካቾች የጽሁፍ መልእክቱን ወደ ኋላ ላይ ተመልሰን የምናሳያችሁ ይሆናል። አሁን የስልክ መስመራችን ላይ ጠያቂ ይገኛሉ። ሄሎ 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 ጤና ይስጥልን። ጤና ይስጥልን። ማን እንበል? ከየት ነው? ወርቅነህ ከዳንግላ። እሺ ጥያቄው መቀጠል ይችላሉ። ኦኬ ዶክተር ፈልጌ ነው። እሺ ሄሎ 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 እየሰማኖት ነው። ኦኬ ያው ግሬን ብዙ ጊዜ ጆይንት ነው መጋጥሚ አካባቢ አምነኛል። ያው ብዙ ጊዜ ነው ግን የሚያምነኝ። ይቀጥሉ። እና ብዙ አልፎ አልፎ አሁን አንዳንዴ በቃ እንደዚህ ይሰማኛል። አልፎ አልፎ ደግሞ የሆነ ጸጥ ይላል። በቃ አንድ ሁለት ሶስት ወር አካባቢ በቃ ኢትኮንት አንድ አልፎ ይሰማኛል እና የሆነ የተዘብዘኛል አንዳንዴ። የትኛው መገጣጠሚያው ነው? ጉልበት በላይ። ስንት ጊዜ ሆነ ከጀመሩት? ያው አንድ 3 አመት አካባቢ ምናምን ይሆነኛል። ያው አልፎ አልፎ ነው የሚነሳው። ሁሌ በቀን እንትን አይልም። በቃ አልፎ ነው የሚነሳው አልፎ አልፎ። ስለዚህ አንዳንዴ ያሞታል፣ አንዳንዴ ተዋል ነው። አንድ 3 ወር ምናምን 2 ወር ይቆያል። ከዛ በኋላ ደግሞ እንደዚህ አይነሳብኝ ያለው። እብጠት አለው? ህመም ብቻ ነው? አንዳንዴ ያብጣል ይቀንሳል። ስለዚህ በዚህ 3 አመት ውስጥ ጉልበት ላይ ብቻ ነው፣ ሌላ ቦታ አላበጠም፣ አላልሞትም። ሌላ ገና ምንም ነገር የለም። ሁለት ብቻ ነው በቃ መጋጥሚያው የለም ድሬንቱ። እናመሰግናለን ስለደወሉልን። ምላሹን ሊከታተሉን ይችላሉ። ዘርዘር ያሉ ነጥቦች ነው ያነሱልን እንደውም ይደወይ። ስለዚህ አንዳንድ ነጥቦችን እናንሳና ወደ ኋላ ላይ ደግሞ ሌሎች የምናነሳቸው ነጥቦች ይኖሩናል። አሁን የመገጣጠሚያ ችግሮች ብዙ ናቸው እና ኦልሞስት አብዛኛው ሰው ልበል የመገጣጠሚያ በአንድ ወቅት የመገጣጠሚያ ህመም ይኖረዋል። ግን የመገጣጠሚያ ህመም አለ ማለት ሁሌም ሬህ ነው ማለት አይደለም። ቀደም እንዳልነው ብዙ አይነት የመገጣጠሚያ ችግሮች አሉ። በእድሜ ምክንያት የሚመጡ ራሱ የመገጣጠሚያ ችግሮች የምንላቸው አሉ። እንደ ሬማቶይድ አርትራይቲስ፣ ኦስቲዮአርትራይቲስ እንደዚህ ከረጅም ጊዜ ከመቆም እንደዚህ የሚመጡ ማለት ነው። ግን ቀደም ያልነው ቲፒካል የሆነ ያነሳ ነው ዲስክሪፕሽን የህመም አይነት በራሱ ጊዜ ጠፍቶ በመሃል ምንም ሳያም 2 አመት 1 አመት ቆይቶ እንደገና የሚመለስ አይነት ህመምን ነው እንደው ሪህ ሊሆን ይችላል ማለት። ከዚህ ውጭ ያሉትን ህመሞች መገጣጠሚያ ችግሮች ብዙ አይነት ስለሆኑ ማለት ነው ሄዶ ሐኪም ያቀርቡ ህመሙን አስረድቶ የትኛው አይነት የመገጣጠሚያ ችግር ነው የሚለውንም ማወቅ ያስፈልጋል ነው ማለት። ስለዚህ ቀደም ሲል የተጠቀሱት አይነት ምልክቶች የታዩባቸው ምልክቶቹን መድገም አስፈላጊ ስላልሆነ ማለት ነው እነዛ ምልክቶች የታዩባቸው ሰዎች ወደ ህክምና ተቋም ጎራ ማለት ያለውን ችግር ምን እንደሆነ ማወቅ ይኖርባቸዋል ማለት ነው። አሁን ህክምና ተቋም ሄደው የሚደረገው ምርመራ ሲነግሩ ነበር ፈሳሽ ተወስዶ ይመረመርና መሆን አለመሆኑ ወይም የሪህ በሽታ መሆን አለመሆኑ ይታወቃል ተብሏል። ከዛ በኋላ የሚደረገው ህክምና ምን ይመስላል የሚለውን ከአንድ ጥያቄ በኋላ ብንመለከተው ጥሩ ነው። ሄሎ ሄሎ ሄሎ
ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? ኑኑ ነኝ ከአዲስ አበባ። እሺ፣ ጥያቄው መቀጠል ይችላሉ። እሺ፣ እኔ የምጠይቀው ምንድነው? እሺ ያዳመጥን ነው። ይቀጥሉ። ቴሌቪዥን ካለ አጠገቡ ቢያጠፉልን ጥሩ ነው። እሺ፣ ይቀጥሉ። ሄሎ ሄሎ፣ ይቀጥሉ። እየሰማን ነው። እሺ፣ ከዚህ በፊት እግሬን እነዚህ የመገጣጠሚያ ቦታዎች በጣም እያመመኝ ወደ ሕክምና ቦታ ሄጄ የሪህ በሽታ እንዳለብኝ ተነግሮኝ ሕክምና ወስጄ ነበረ እና ያንን ሕክምና አድርጌ አሁን ለብዙ ጊዜ ጥቶኝ ነበረ ህመሙ ማለት ነው። ተወሰነ ጊዜ በኋላ ግን እዚህ እግሬ ላይ ቁርጭምጭሚቴ ላይ የሆነ የህመም ስሜት ይሰማኛል። እንዴት ነው? ቁጭ ብዬ ተነስቼ ብድግ ብዬ መራመድ ስል አላራምድ የማለት ነገር። ሌላው ነገር ግን ከዚህ በፊት ሁሉ የሚታየኝ ስሜት የለም። አሁን ግን ያን አይነት ስሜት ይሰማኛል። ይህ የሪህ በሽታ ምልክት ነው ይላል። እሺ፣ ምናልባት ተጨማሪ ጥያቄ ያለ ይመስለኛል ከዶክተር ልትነጋገሩ ልትጠያየቁ ትችላላችሁ። እሺ። መቼ ነበር የታከሙት ያሉኝ? ይቅርታ። ቆይቷል። ከ2 ዓመት በፊት ነው። የመጀመሪያው ህመም የቱ ጋር ነበረ? የመጀመሪያ ህመም የሚሰማኝ እግሬ ላይ ቁርጭምጭሚቴ ላይ እና እጄ ጣቶቼ ላይ የእጅ ጣቶች ላይ መጣጠፊያ ላይ ያብጥ ነበረ እና በጣም የህመም ስሜት ይሰማኝ ነበር። ኦኬ። የእግሩ አውራ ጦቶ ላይ ህመም አልነበረም? አውራ ምንም አይነት ህመም የለም የዛን ጊዜ። አሁንም የለኝም። ለስንት ጊዜ ቆየ ያኔ? ቢያንስ ለሳምንት ምናምን ቆይቶ መድኃኒት ስጀምር ያው ተሻለኝ። ወዲያው መድኃኒት እንደጀመርኩኝ ትንሽ እንደተሻለኝ ያው መድኃኒቴም በተሰጠኝ ጊዜ ጨርሼ ተወኝ። ህመሙ ሁሉ ነገሩ ተዋል። አሁን ከቅርብ ጊዜ ወዲህ 2 ወር 3 ወር ይሆናል እያለፈ እግሬ ቁርጭምጭሚቴ ላይ የህመም ስሜት ይሰማኛል። እናመሰግናለን ስለደወሉልን። ምላሹን ሊከታተሉን ይችላሉ። ወደ ምላሹ እንሂድ። እንግዲህ አድማጫችን እንዳሉት መጀመሪያ ህመሙ እጃቸው ላይ ነበረ። ያ እንግዲህ ቀደም ካልነው የመጀመሪያው ምልክት አይሄድም ማለት አብዛኛው እንደው ጭራሽ 100% አይሆንም እያልኩ አይደለም፣ ግን አብዛኛውን ከእግር ነው የሚጀምረው እና እጅ ላይም ግን አንዳንድ ሰው ላይ ሊጀምር ይችላል። ስለዚህ እሳቸው እንዳሉት መድኃኒት ወስደው ነበር፣ በራሱ ጊዜም ሊጠፋ ይችላል እያለ ነበረ። ከዛ ግን አሁን እንደገና ሌላ ህመም አላቸው ቁርጭምጭሚታቸው ላይና አሁን ምን መደረግ አለበት የሚለውን ሜቢ የህክምናው አካሄድ ላይ ስንመጣ የምናየው ይሆናል። አንድ ሰው ሪህ አለበት ከተባለ ቀጣይ ህክምናው እንዴት መሆን አለበት የሚለውን ማለት ነው አብረን ስለምናወራው በኋላ ሜቢ ያኔ የሚመለስላቸው ይመስለኛል ቀጣዩ ነገር እንዴት ይሆን የሚለውን። መልካም። ስለዚህ ህክምናው ምን ይመስላል፣ እንዴት ነው ታማሚዎች ራሳቸውን መንከባከብ የሚኖርባቸው የሚለውን ነገር ወደ ኋላ ላይ እንመለስበታለን። ተመልካቾች የጽሁፍ መልእክታችን አሁን ወደ እናንተ መድረሱን ይቀጥላል። አሁንም አብራችሁ እንድትቆዩ በአክብሮት ጋብዘናል።
ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል 011527713 የስቱዲዮ ስልክ መስመራችንን በመጠቀም ጥያቄዎቻችሁን አድርሱን በሪህ በሽታ መንስኤ ምንነት ህክምና ዙሪያ ያላችሁን ጥያቄ ብታደርሱን ሙያዊ የሆነ ማብራሪያ ከዶክተር ሄለን የምታገኙ መሆኑን እናሳውቅ እንወዳለን ቀደም ሲል የተጠቀሰልን አንድ ጥያቄ ነበረ ከአዲስ አበባ የደወሉልን ጥያቄ ያነሱልን ነጥቦች ነበሩና ስለ ህክምናውም የተወሰነ ነጥብ ከበዛው ዙሪያ ማውራት ተገቢ ስለሆነ እስቲ ህክምናውን ምንድነው የሚመስለው በተለይ የሪህ በሽታ መሆኑ በምርመራ ከተረጋገጠ በኋላ የሚሰጠው ህክምና ምን ይመስላል አሁን ቀደም የሪህ በሽታን ለማረጋገጥ የግድ ፈሳሽ ወስደን መመርመር አለብን ያልኩ ነበርና እሱን አይነት ምርመራ እኛ ሀገር ማድረግ ከባድ ነው ምክንያቱም ማይክሮስኮፒ የማይክሮስኮፑ እኛ ለሌላ ነገር የምንጠቀምበት አይነት ማይክሮስኮፒ ስላልሆነ ማለት ነው ስለዚህ ለኛ ብዙ ጊዜ በሽተኛው በሚነግረን የህመም ምልክቶችና እኛ ጣቱን ያበጠውን ነገር አይተን ከሌላ ጤና ችግሮች ጋር የዩሪክ አሲድ መጠኑን ጋር በማየት በማስተያየት ነው እዛ ላይ የምንደርሰው ማለት ነው ሌሎችን የመገጣጠሚያ ችግሮች እንደሌሉ እርግጠኛ ከሆነ በኋላ ማለት ነው ማለት ይሄ ፈሳሽ ይወሰዳል ስላልኩ ሁሉም በሽተኛ እንደዛ ምርመራ እንዳይጠብቅ ብዬ ነው ያን ምርመራ የምናረጋው ምናልባት ኢንፌክሽን ከተጠረጠረን ነው አንዳንዴ ሪሁ ራሱ ከኢንፌክሽን ጋር ሊኖር ይችላል ወይም ደግሞ እብጠቱ ራሱ ህመሙ እብጠት ሲኖር ኃይለኛ ህመም ሲኖር መቅላት ሲኖር የኢንፌክሽን ምልክትም ሊሆን ይችላል ስለዚህ ከሪህ ይልቅ ኢንፌክሽን ከመሰለን መገጣጠሚያው ፈሳሽ ወስደን እንመረምራለን ማለት ነው ከዛ ግን አሁን እነዚህን የበሽተኛው የነገረንን ነገር የምርመራ ውጤቶቹን ራጂም ይረዳል ምርመራው ላይ ማለት ነው ሪህ ነው አይደለም የሚለውን ነገር ለመለየት እነዚህን አርገን ሪህ እንደሆነ ከታወቀ ህክምናውን በሶስት መንገድ ልናየው እንችላለን ስለዚህ የመጀመሪያው ህክምና የሚሆነው ህመሙን ማስታገስ ነው በጣም ኃይለኛ ህመም ነው መሄድ ይከለክላቸዋል ስለዚህ ህመሙን ማስታገስ አለብን ስለዚህ ህመም ማስታገሻዎችን ነው የምንሰጠው ማለት ነው መጀመሪያ ላይ የተለያዩ አይነት የህመም ማስታገሻዎች መስጠት እንችላለን አስፕሪን ሊያባብሰው ይችላል ስለምንል አስፕሪንን እንዲወስዱ አንመክርም በሽተኞችን ግን ሌሎች የናን ስቴሮይዳል አንቲ ኢንፍላማቶሪ የምንላቸው አሉ እነሱን ነው የምንጠቀመው እኛ ሀገር ማለት ነው ህመሙን ለማስታገስ ሌሎች ወደ ሁለተኞቹ ካሜራችን በፊት ጥያቄ ብንቀበል ጥሩ ነው ሄሎ 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 ተናስተለን ሄኖክ እባላለሁ ከአዲስ አበባ ቴክኒክ ፈልጌ ነው እሺ ይቻላል ይቀጥሉ ተማሪ ነኝና ጥናት ጊዜ በሚደርስበት ጊዜ እንቅልፍ የተወሰነ ጊዜ ምሰኛው የተወሰነ ጊዜ ነውና ጉልበቴ በጣም የህመም ስሜት አለውና ውስጡ አየር የተሞላ ይመስለኛል እንደዚሁም ከፍ ሳረገው ድምጽ የመፋተክ ስሜት አለውና በደንብ የሚሰማ ድምጽ ነው የሚጋጭ ነው ይመስለውና ከዚህ ጋር የተያያዘ ነው ወይስ ሌላ ችግር ነው የሚለውን ለመጠየቅ ፈልጌ ነው የግሬ ጉልበት ነው ሁለቱም ጉልበት ድምጽ ያሰማል ሳንቀሳቅሰው እና የህመም ስሜትም አለው እንቅልፍ ሳጣ በተለይ ችግሩ እየባሰ ሄደን አየር የተሞላ ይመስለኛል ውስጡ ጥሩ ምናልባት ተጨማሪ ጥያቄዎች ካሉ ዶክተር ይጠይቃሉ እሺ አየር የተሞላ ይመስለኛል ማለት ድምጽ ስላለው ነው ወይስ እብጠት አለው ለማለት ፈልገው ነው እብጠት የለውም ግን የመደንዘዝ ስሜት የውስጡ የሆነ ነገር የተሞላ አይነት ስሜት ነው እንጂ አካላዊ የሆነ ውጪ የሚታይ መቅላት ወይም መወፈር ነገር የለውም ውስጡ ከእንቅልፍ ጋር መያያዙም ትንሽ ጥያቄ አለ ጥሩ እናመሰግናለን ስለደወሉልን ምላሹን ላይ ከተታተሉ ይችላሉ ሜቢ እድሜውን መጠየቅ ነበረብኝና ተማሪ ነኝ ስላል ምናልባት በወጣትነት እድሜ ክልል ውስጥ ግምት አለ ያው እንግዲህ ከዚህ በመነሳት የሚባል ነገር ካለ ያው ድምጽ ያሰማል ያለን ነበርና ይሄ እንደ መንቋቋት ነገር መሰለኛል ሲያንቀሳቀሰው እግሩን መንቋቋት ነገር አለ ለማለት የፈለገኝ በየኔ ተረዳሁት እንግዲህ ምናልባት ከ30 አመት በታች ነው ተማሪ ነኝ ስላለ እንዳልከው ስለዚህ ጉልበቱ ላይ ነው የሚመጣ መሄድ ነገር ነው ያለን ነበርና ሪህ አይመስልም እብጠትም የለውም ከላይ የሚታይ መቅላትም ማበጥም የጠጠረ ነገር ከላዩ ላይ የሚታይ ነገር የሚዳሰስም የለውም ነው ሲለን የነበረውና የሪህ አይነት አይመስልም ሌላ ነገር ግን ሊሆን ይችላል ምክንያቱም በተለይ መንቋቋት ነገር አለ ስላለ ትንሽ ከመገጣጠሚያው ወይም ከላይ አጥንታለች ፓቴላ ምንላት
እዚህ ጉልበት ላይ እሷ ችግር እንዳትሆን የአጥንት ሐኪሞች ጋር ቢያማከር ጥሩ ነው እላለሁ። መልካም። ስለዚህ ወደ ጀመርነው ነጥብ እንመለስ። ቀደም ሲል ህክምና በሶስት መንገድ ነው የሚታየው ተብሎ የመጀመሪያው ሲነግሩ ነበር። በተለይ የህመም ማስታገሻ ነው የሚሰጥ የመጀመሪያው ላይክ ተብሏል። ሁለተኛው ሶስተኛው ምንድነው ሊመስል የሚችሉት? እነሱ በተራ እናያቸው። ጥሩ። ስለዚህ መጀመሪያ ህመሙን ማስታገስ ነው ብለናል። ለህመም ማስታገሻ የተለያዩ መድኃኒቶች አሉ። ስለዚህ እንደ የበሽተኛው ህመም ማለት ተጓዳኝ ችግሮች እና የህመሙ ደረጃ ሐኪሙ የሚጠቀምበት መድኃኒት ሊመርጥ ይችላል። ስለዚህ ነን ስቴሮይድ አንቲ ኢንፍላማቶሪ ያልኩት እንደ ምሳሌ ነው፣ ግን ሌሎች መድኃኒቶችም አሉ ህመም ለማስታገስ የምንጠቀምባቸው ማለት ነው። ሌላኛው ዩሪክ ከዩሪክ አሲድ መጨመር ጋር የተያዘ ነው ብለናል። ስለዚህ ዩሪክ አሲድ የሚጨምሩ ነገሮችን መቀነስ አለብን ማለት ነው። ክብደት ካለ ክብደቱን መቀነስ፣ ቀደም እንዳልነው አመጋገብ ማስተካከል፣ በተለይ ስጋ መቀነስ፣ አሳና የአሳ ተዋጽኦዎች፣ ይሄ ቀይ ስጋ መቀነስ ማለት ነው። መጠጥ ሌላኛው መጠጥ ነው። እንግዲህ ከወይን በስተቀር ሌሎች መጠጦች ማንኛውም አይነት የአልኮል መጠጦች ማለት ነው። አልኮል ቢራ ነው በተለይ የሚባለው፣ ግን ሌሎችም ጠንካራ መጠጦች የሚባሉት ዊስኪም፣ ቮድካ፣ የተለያየ መጠጥ አይነቶች ዩሪክ አሲድ ይጨምራሉ፣ ሪህንም ያነሳሳሉ። ስለዚህ ሪህ ችግር ያለበት ሰው መጠጥ እንዲቀንስ ነው የምንመክረው። ከዛ መድኃኒቶች ደግሞ ሪህን ሊያመጡ የሚችሉ መድኃኒቶችም አሉ። እነሱም በሽተኛው እየወሰደ ከነበረ እነሱንም ማየት ያስፈልጋል። ስለዚህ አብዛኛው ህክምና የሚሆነው የአኗኗር ሁኔታን መቀየር ነው የሚሆነው ከማስታገሻው በኋላ ያለው ማለት ነው። ከዛ በኋላ ዩሪክ አሲድን የሚቀንሱ መድኃኒቶች ያስፈልጋል አያስፈልግም ነው ጥያቄው። ዩሪክ አሲድ ጨምሯል ብለናል። ለመጀመሪያው ጊዜ አያስፈልግም ነው የምንለው። ስለዚህ ማስታገሻ ሰጠነው፣ ዳነ። የምግብ ለውጦችን መጠጥ መቀነሱን እንቅስቃሴውን እንዲጨምር እናደርጋለን። ያስነሱ ነገሮች አሉ ብለን ያሰብናቸውን ነገሮች መከላከልና ከዛ በኋላ ማየት ነው የሚሆነው። እዚህኛው በሽተኛ ላይ እንደገና ድጋሚ ሪህ ከመጣ ግን አሁን ዩሪክ አሲዱን የሚቀንሱ መድኃኒቶች ያስፈልጋሉ ማለት ነው እንጂ የመጀመሪያው ላይ ብዙ ጊዜ የዩሪክ አሲድ መቀነሻ መድኃኒቶችን አንጀምርም። ምክንያቱም ድጋሚ መጣው ከ2 አመት በኋላ ነው ያለ ነበረ። ከዛ ደግሞ አንዴ ከጀመርነው የእድሜ ልክ ህክምና ነው። ስለዚህ መድኃኒቶችን የመጀመሪያው ላይ መጀመር አይመከርም። ድሮ ይጀመር ነበር። በአሁኑ ግን መጀመሪያ ላይ መድኃኒቶች ዩሪክ አሲድ የሚቀንሱት መድኃኒቶች ሌላ ተጨማሪ ነገር እስከሌለ ድረስ ለምሳሌ የኮላሊት ችግር፣ የኮላሊት ጠጠር፣ ሌላ ምክንያቶች ማለት ነው ተጨማሪ ምክንያቶች ወይም ደግሞ በሽተኛው የካንሰር ህክምና እየወሰደ ከሆነ ያ ዩሪክ አሲድ በጣም እንደሚጨምር ስለሚታወቅ የዩሪክ አሲድ መቀነሻ መድኃኒቶች መውሰድ ያስፈልጋል። ዝም ብሎ ሪህ ብቻ ይዞ ለመጣ በሽተኛ ግን ማስታገሻውን ሰጥተነው እነዚህን ሪህን የሚያጋልጡና የሚያባብሱ የሚያስነሱ ነገሮችን አስረድተን እነሱን ማስተካከል ያደርግበት አድርገን ነው የምንልከው ማለት ነው። መልካም። ሌላው ቀደም ሲል ያጋልጣሉ ከተባሉት ነገሮች አንደኛው የቀዶ ህክምና በቅርብ ጊዜ ያደረገ ሰው ጉዳት የደረሰበት እንደዚህ የሆኑ ሰዎች የመጋለጥ እድላቸው ከፍተኛ ነው ተብሏል። እና እንደው ለነዚህ የሚሰጠው ህክምና ምንድነው የሚመስለው? አሁን ምንድነው ብዙ ጊዜ ዩሪክ አሲድ የጨመረ ይኖራል። ከዛ ግን ሪሁ ይሄ ጉልበት የመገጣጠሚያ ላይ የሚኖረው ህመምና እብጠት የሚመጣው በቅርብ ጊዜ የነበረ ቀዶ ጥገና ካለ ወይ መገጣጠሚያ ላይ የደረሰ ጉዳት ካለ እነዚህ ያስነሳሉ ነው። የራሳቸው ምክንያት ሊኖራቸው ይችላል ለምን እንደሚያስነሱ ማለት ነው። ለምሳሌ ቀዶ ጥገና ካልከው ስትረስ አለ፣ ብዙ ፈሳሽ ከሰውነት መውጣት አለ። እናንተም ቅድም ዲሃይድሬሽን ብዙ ከሰውነታችን መውጣቱ ራሱ ዩሪክ አሲዱ እንዲዘቅጥና ሪህ እንዲያመጣ ያደርገዋል። ስለዚህ ህክምናቸው ብዙም ለየት አይልም። በዚህኛው መጣ በዚህኛው ማለት ነው ሪህ ስናከመው ማለት ነው። ግን ቀደም እንዳልኩት ድጋሚ ከመጣ ግን ያኔ ዩሪክ አሲድ የሚቀንሱ መድኃኒቶችን መጀመር ያስፈልገናል። እነሱን ከጀመርን ደግሞ የምንፈልገው የዩሪክ አሲድ መጠን እስክንደርስ ድረስ መቀጠል አለባቸው መድኃኒቶቹ ማለት ነው። ሁሌም ክትትል ያስፈልጋል። ሜቢ መጠኑን መቀነስ መጨመር ሊያስፈልገን ይችላል። አብዛኛውን ጊዜ ግን የሚቆሙ መድኃኒቶች አይደሉም። ዩሪክ አሲዱ
ኖርማል ሬንጅ ውስጥ አምጥተ ነው በዛው መቀጠል ስለሆነ አላማው ማለት ነው ህክምና። እንደው የዩሪክ አሲድ መጠን በደም ውስጥ ያለው ከፍ ሲል እንቅስቃሴ ማድረግ ወይም ስፖርታዊ እንቅስቃሴዎችን ማድረግ ለመቀነስ ይረዳል? እንደው አቅሙ ምን ያህል ነው? ቀጥታ ለዩሪክ አሲዱ ስፖርት መስራት ጥቅም የለውም፣ ግን በተዘዋዋሪ ነው ጥቅሙም እንደማለት ነው። ስፖርት ስንሰራ ክብደት እንቀንሳለን አይደል? ስለዚህ ክብደት ከቀነስን የዩሪክ አሲድ መጠናችንን እንቀንሳለን እንደማለት ነው እንጂ ቀጥታ የሆነ ግንኙነት የላቸውም እንቅስቃሴና ዩሪክ አሲድን መቀነስ ማለት ነው። በተዘዋዋሪ ግን ዩሪክ አሲድን ለመቆጣጠር ለመቀነስ ይረዳናል። አንዳንድ ሰዎች እንደዚህ ተብለናልና እንቅስቃሴ የምናደርገው ከዚህ አንፃር ነው የሚሉበት ነገር ስላለ ነው ይሄንን ያነሳሁት። አሁን ወደ ማጠቃለሉ እንምጣ። በተለይ መከላከያ የምንላቸው ነገሮች የሪህ በሽታ እንዳይመጣ ልንከላከል የምንችልባቸው ዘዴዎች ካሉ እነሱን ቅድሚያ እናንሳ። ከዛ የሪህ በሽታ እንዳላቸው የታወቁ ሰዎች ደግሞ ሊያደርጉት የሚችለው የመከላከያ ወይም የጥንቃቄ ነገሮችን አብረን ያለን። ከዛ በፊት ግን አንድ ጥያቄ እንቀበል። ሄሎ 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 ሄሎ፣ ጤና ይስጥልን። ጤና ይስጥልን። እስኪ ስሙን አስተዋውቀው ወደ ጥያቄ ይጉልን። ኦኬ፣ ስሜ ነጋልኝ ይባላል። እሺ፣ ከባህር ዳር ነው የምደውለው። እሺ። እና እግሬ ላይ እብጠት አለው፣ ያመኛል እና ስንቀሳቀስበት ምናምን ያው እንደገና ይብሳል፣ በጣም ህመም ይሰማኛል። እና መጀመሪያ ራሱ ሲጀምረኝ ግን ከታች ከቁርጭምጭሚት አካባቢ ነበር የጀመረኝ ነበረ። አሁን ግን ወደ ላይ መጥቶ ከጉልበቴ ጋር ሁለቱም ጉልበቴ ጋር የማበጥ እንትን ይታያል እና ፕላስ ደግሞ በጣም ያመኛል፣ የህመም ስሜት አለው። እና በቅርብ ጊዜ ራሱ ምርመራ ምናምን አድርጌ ነበር የሆነ ቦታ ላይ ፈሳሽ ምናምን ሁሉ ወጥሮልኝ ነበር ከጉልበቴ ጋር እና ቲቪ ባክቴሪያ ምናምን ምንድነው ይሄን ቼክ አድርጎ ነበር፣ ኔጌቲቭ ምናምን ተባለ እና ሊገኝ ስላልቻለ እንዴት ነው ምንድነው ማድረግ ያለብኝ? አሁን በጣም ማለት ህመሙ ስላለ ማለት ነው። እሺ፣ ተጨማሪ ጥያቄ ይኖራል ዶክተር ነው ወይስ እንሰነባበት? እሺ፣ እናመሰግናለን ስለደወሉልን። ምላሹን ሊከታተሉን ይችላሉ። የእሳቸውን እንመልከትና ቀደም ሲል ወደ አነሳው ጥያቄ እንሄዳለን። በእርግጥ የሚመሳሰልም ነገር አለው ያነሱልን ጥያቄ፣ እሱ ወደ ኋላ ላይ የሚመለስ ነው የሚሆነው። ያ ምርመራ አድርጌ ሪህ አይደለም ተብያለሁ ስላሉኝ ነው። እንደዛ ብሏል። ፈሳሽ እንደተወሰደላቸውም ነው የጠቀሱልን። ፈሳሽ maybe ለሌላ ለቲቪ ወይ ባክቴሪያ ላይ እንዳይሆን ተብሎ ነው ምርመራ እንዲደረግልኝ ብለዋል። አሁን ምንድነው የመጀመሪያ ቁርጭምጭሚት ላይ ነበረ፣ ከዛ የአሁን ሁለቱም ጉልበት ላይ እብጠት ህመም አለ ነው ያሉትና ቀደም እንዳልኩት የመገጣጠሚያ ችግሮች ዘርዝረን ራሷን ጨርሳቸውን በጣም ብዙ ናቸው ምክንያቶቹ ማለት ነው ለመገጣጠሚያ ህመምና እብጠት የሚያመጡ ምንላቸው። ስለዚህ ቁጭ ተብሎ አይነቶቹ የአካሄዱ ከየትኛው ጀመረ ወደ የትኛው ሄደ በስንት ጊዜ ውስጥ ከዛ ደግሞ ደም ምርመራዎች ወይም ተጓዳኝ የጤና ችግሮችን አይቶ ይሄ መገጣጠሚያ ችግር ከዚህ የተነሳ ነው የሚለው ላይ መደረስ አለበት መጀመሪያ ማለት ነው ወደ ህክምናው ከመሄዳችን በፊት። ስለዚህ እሳቸው እንዳሉት ባክቴሪያ በቲቪ ሪህ አለመሆኑ ጥሩ ነገር ነው፣ ግን አሁንም ብዙ አይነት አሉ መገጣጠሚያ ችግር የሚያመጡ ማለት ነው። ስለዚህ ምርመራቸውን መቀጠል አለባቸው ነው ሌላ አይነት የመገጣጠሚያ ችግር ሊሆን ስለሚችል ማለት ነው። መልካም። ስለዚህ ቀደም ሲል ወደ አነሳው ጥያቄ ለመለስ